ለኛ ለትምህርታችን ነው የተጻፈው። ዘመን አስተርእዮንም ቤተክርስቲያን ጊዜ ሰጥታ በዚህ ሁኔታ ስታከብረው ከዘመን አስተርእዮ ምን እንማር? እነዚህ ዛሬ የምናነሳቸውን በሌላም የትምህርት ጊዜ በሌላም ክፍለ ዘመን የሚነገሩ የሚነሱ ቢሆንም በዘመን አስተርእዮ የመጀመሪያው ከክርስቶስ ፍቅርንና ትህትናን እንድንማር ነው። ምንና ምን? ቅዱስ አባ ሕርያቆስ ፍቅር ሰሐቦ ለወልድ ኃያል እመንበሩ ወአብጽሖ እስከ ለሞት፣ ፍቅር ኃያል ወልድን ከመንበሩ ሳበው እስከ ሞትም። አያችሁ፣ ፍቅርና ትህትና ፍቅርና ትህትና ፍቅር ሳበው የከበረውን አምላክ ለውርደት አበቃ። አያችሁ፣ ክርስቶስ መቼም አይሁድ ሞኞች ናቸው። ክርስቶስ ተወልዶ ክርስቶስ ነው ብለው ለመቀበል የተቸገሩት ትልቁ ምክንያታቸው ምንድን ነው? በተዋረደ ቦታ መገኘቱ ነው። እነሱ እግዚአብሔር ይመጣል የሚል ትንቢት ሰምተዋል። እግዚአብሔር ይወለዳል፣ አዳምን ያድነዋል፣ ኮከብ ይሰርቅ ማዕቆብ ወያዕትት ኃጢአተ እስራኤል፣ ከያዕቆብ ኮከብ ይወጣል ከእስራኤልም ኃጢአትን ያስወግዳል፣ ነቢይ ያነስ ለክሙ እግዚአብሔር እምኀቤክሙ፣ እግዚአብሔር ከወንድሞቻችሁ መካከል ነቢይ ያስነሳላችኋል፣ ወሎቱ ስምዕዎ እሱ ስሙት፣ የማትሰማው ነፍስ ከወገኖቿ ተለይታ ትጥፋ። ትንቢቱን ያውቃሉ። ምኑን ያውቃሉ? እግዚአብሔር ሰው እንደሚሆን ከሰማይ እንደሚወርድ ያውቃሉ። ነገር ግን ወርዶ በተገለጠ ጊዜ ለመቀበል ምን አስጨነቃቸው? ምን አገዳቸው ብንል ትህትናው። ምኑ ነው? ትህትናው። እነሱ የሚጠብቁት አምላክ በቤተ መንግስት የሚወለድ ብዙ ሰራዊት ያለው ለጊዜው ከሮም ቅኝ አገዛዝ ነፃ የሚያወጣ ግርማው የሚያስፈራ እንዲህ አይነት ሲጠብቁ እሱ የተወለደው በከብቶች በረት። ቅዱስ ጳውሎስ እኮ ለዚያ ነው ቀድሞ አሳዳጅ ነበር፣ የአይሁድ ደጋፊ ነበር። ሲገባው ግን ምን አለመሰላችሁ? እስመ አይሁድኒ ተአምረ ይሲአሉ ወሰብአ ጽሩኒ ጥበበ ይሐስሱ ንሕነሰ ንሰብክ ክርስቶስ ዘተሰቅለ። አይሁድ ምልክትን ይፈልጋሉ አለ። ምን ይፈልጋሉ? በቃ በጣም ከምስራቅ እስከ ምዕራብ የሚታይ ትልቅ ምልክት፣ የሮማን አገዛዝ አንኮታክቶ የሚጥል ምልክት ይፈልጋሉ። ለዚያ ነው ክርስቶስን ደጋግመው ይጠይቁት የነበረው አይሁድ ምልክት አሳየን። ምን አሳየን? ምን አሳየን? 5 እንጀራ አበርክቶ 5000 ሕዝብ ተመግቦለት 12 ቅርጫ ሲነሳ አይተዋል። በባህር ላይ ሲራመድ አይተዋል። 4 ቀን የሆነውን ሬሳ ቀስቅሶ ሲያስነሳ አይተዋል። 12 ዓመት ሙሉ ደም ይፈሳት የነበራትን ሴት ደሟን ሲያቆምላት አይተዋል። ወነካሪት ይላይንቲነ ለዓይኖቻቸው ድንቅ የሆኑ ነገሮችን አይተዋል። ግን ሊያምኑበት አልፈለጉም። ለምን? አሁን የሚቀርቡና ምን ይላሉ? ጌታ ሆይ ከአንተ ዘንድ ታምራት ልናይ። መጨረሻ ላይ ክርስቶስ ምን አላቸው? አመፀኛና አመንዝራ ትውልድ ምልክትን ይሻል፣ ምልክቱ ግን አልቀረበትም። ምን አላለበትም? አሳይቷቸዋል፣ አልቀረበትም አለና የመጨረሻውን ምልክት ነገራቸው። ከነቢዩ ከዮናስ ምልክት በቀር ሌላ ምልክት አይሰጣትም አለ ለዚህ ትውልድ። ወበከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ከማሁ ይነብር ወልደ እጓለ እመሕያው ውስተ ልበ ምድር። ዮናስ 3 መዓልትና 3 ሌሊት በአሳ ሆድ ውስጥ እንዳደረ ክርስቶስም እንዲሁ ሊያድር ይገባዋል አላቸው። ስንት ቀን? 3 መዓልትና ዮናስ ያው ሰሞኑን ጉባኤ በሰፊው ስላለ በዛ በወቅቱ ትማሩታላችሁ። የመጨረሻው ክርስቶስ የሰጣቸው ምልክት ይሄ ነው። ከዚህ ምልክት በቀር አታዩም አለና በፍርድ ቀን ሰብአ ነነዌ የነነዌ ሰዎች ተነስተው ይሄንን ትውልድ ይፋረዱታል አለ። ለምን? እነዚያ በዮናስ ስብከት አምነው ንስሐ ገብተዋልና። በማን ስብከት? ዘአቢ እምዮናስ አሎ ከዮናስ የሚበልጠው ግን በዚህ አለ። አያችሁ፣ እነዚያ ዮናስ ሰብኳቸው ንስሐ ገቡ። እናንተን ግን የዮናስ ፈቃድ ሰብኳችሁ ልታምኑበት አልቻላችሁ። እነዚያ የማይወዳቸው ሰባኪ ነግሯቸው ንስሐ ገቡ። እናንተን የሚወዳችሁ አምላክ ፈጣሪ መጥቶ እየሰበከላችሁ ንስሐ አልገባችሁም። ስለዚህ ምልክቱ ያ ነው መጨረሻው አላቸው እና ደጋግሞ ምልክት ይፈልጉ ነበረ። የሚፈልጉት ምልክት ምንድን ነው ቢባል የክርስቶስ ግርማው የሚፈልጉት፣ አስፈሪነቱ፣
ቅዱስ ዮሐንስ አፈወርቅ ይላል አዲሱን የውጊያ ስልት አላወቁትም ይላል። የምን ስልት? ሞኞች ናቸው። መቼም ወደ ጦር ሜዳ የዘመተ ሰው ስልቱን ይቀያይራል። ክርስቶስም ውጊያ ላይ ነበር ያለው። የሚዋጋው ከማን ጋር ነው? ከዲያብሎስ ጋር ነው። ቀድሞ ዓይን ያጠፋ ሰው ዓይኑ ይጥፋ፣ ይሄ ነበር ሕጉ። የገደለ ይገደል ነበር ሕጉ። አሁን ግን ስልቱ ተቀይሯል አለ። በትህትና ነው፣ በትዕቢት አይደለም። በኃይል ሳይሆን በድካም፣ በመግደል ሳይሆን በመሞት፣ በማሸነፍ ሳይሆን በመሸነፍ ነው። አዲሱ የውጊያውን ስልት አልገባቸውም። አይሁድ ስላላወቁ ክርስቶስን ዛሬም ይጠብቃሉ። መቼ? ዛሬም ክርስቶስ ይወለዳል ብለው ተስፋ ያደርጋሉ። እዚያው ትንቢት ላይ ናቸው። ክርስቶስ ከመጣ 2018 ዓመት ሆኖታል። ዛሬም ግን አይሁዳውያን እዛ ላይ ናቸው። ለምን ከተባለ ክርስቶስ ፍቅሩን የገለጠው በትህትና ነው። ፍቅር ሰሐቦ ለወልድ ኃያል፣ ፍቅር ኃያል ወልድን ከሰማይ ምን አለው? ሳበው። ሳበውና ዙፋን ላይ አላስቀመጠው። አሁን ክርስቶስ በምድራዊ ቤተ መንግስት የትኛውንስ ቦታ ቢሆን ይበትነዋል? የመጣው ከሰማይ ነው። ከሰማይ የሚበልጥ እኮ ዙፋን የለም። እዚህ ምድር ላይ የትኛውም ቤተ መንግስት ቢቀመጥ የትኛውም ቦታ ቢሆን ለክርስቶስ አይመጥነው። ለዚያ ነው የዓለምን ጥበብ ሊያሳፍር እግዚአብሔር ሞኝ ነገሩን መረጠ ይላል። ጥበበኞችን ሊያሳፍራቸው የዓለምን ምን መረጠ? የዓለምን ኃያላን ሊያሳፍራቸው ደካማውን ነገር መረጠ። ምናምንቴውን የተናቀውንም ነገር መረጠ ይላል። ስለዚህ ይሄ የሚያሳየን ምንድን ነው ካል የክርስቶስን ፍቅሩንና ትህትናውን። ፍቅር ተማሩ፣ ትህትና ምን በሉ ተማሩ ነው። ዘመን አሰሪው የሚያሳየን ይሄ ነው። ክርስቶስ በትህትና ነው የተገለጠው። አይሁድ ትልቅ ነገር ጠብቀው ያን ትልቅ ነገር ቢያጡበት፣ የሚያስደንቀውን ነገር ቢያጡበት አምላክ አይደለም አሉ። መጨረሻም ሎቱ ስብሐት ክብር ይግባውና አምላካችንን እብድ ነው ወደ ማለት መጡ። ጋኔን አለበት ወደ ማለት መጡ። ሊቀበሉት አልቻሉም። ቅዱስ ዮሐንስ አፈወርቅ በጣም ይደነቃል። አይሁድ ክርስቶስን ለመቀበል ትልቅ የቸገራቸው አንደኛ በገሊላ ማደጉ። ቤት ማደጉ ገሊላዊ መሆኑ ነው። የገሊላ ሰው ገሊላን የተናቀች አድርገው ነው የሚያስቧት። የኃጢአተኞች ከተማ፣ የድሆች ከተማ መሆኗን ነው የሚያውቁት እነሱ። ከድሃ መካከል መገኘቱ ክርስቶስን ሊቀበሉት አልቻሉም። ሰብአ ሰገል ግን ከሩቅ ምስራቅ ሄደው ክርስቶስን አግኝተውት ሰግደውለት ገብረውለት አምልከውት ወደ ሀገራቸው ምን አሉ? በጣም ይገርማል። ለሰብአ ሰገል እኮ ያለበትን ቦታ የነገሯቸው አይሁድ ናቸው። ሰምታችሁኛል? ሰብአ ሰገል መጡ። በኮከብ ነበር እየተመሩ የመጡት እና ሲመጡ ኢየሩሳሌም ከተማ ሲደርሱ ያ ይመራቸው ለ2 ዓመት ነው የመራቸው። ሰምታችሁኛል? ለስንት ዓመት? የ2 ዓመት መሪያቸው ኮከቡ ኢየሩሳሌም ከተማ ሲገቡ ጠፋባቸው ከሰብአ ሰገል። ለምን ጠፋ የሚለውንም ቅዱስ ኤፍሬም ሶርያዊ ሲያብራራ ምን ይላል? ለሁለት ነገር ነው ይላል። አንድ ለአሕዛብ ተስፋ ለእስራኤል ዘለፋ። የኛ ሊቃውንት እንደዚህ ብለው ተርጎሞታል። ለአሕዛብ ተስፋ ለእስራኤል ምን ዘለፋ። አይሁዳውያንን ሊወቅሳቸው፣ አሕዛብን ደግሞ እምነታቸውን ሊያጸናላቸው፣ ተስፋቸውን ሊያለመልምላቸው። እነዚያ ሰዎች የመጡት ቅዱስ ኤፍሬም እንደሚለው ጠንቋዮች ናቸው። ምኖች ናቸው? ሰብአ ሰገልን ማለት ነው። በኮከብ ነው የሚመሩት። ህይወታቸውን የሚመሩት በጣም በኮከብ ነው ማለት በኮከብ ወይም እንቀይርላቸውና በኮከብ የሚመራመሩ በፍጥረት ማለት ነው። ኮከብ ሲወጣ አይተው ኮከቡን ይመለከቱና ረሃብ ይሆናል ይላሉ። ምን ይሆናል? ስለዚህ በኮከብ ነው መጻኢውን ዕድል የሚወስኑት የሚበይኑት በኮከብ ነው። እንዲህ አይነት ኮከብ ስለወጣ ጦርነት ነው ይላሉ። እንዲህ አይነት ኮከብ ስለወጣ እንዲህ አይነት ዘመን ይሆናል ይላሉ። ባጭሩ በከዋክብት የሚመራመሩ የከዋክብት ጠንቋዮች ናቸው ይላቸዋል። እነማ ሰብአ ሰገል ለክርስቶስ መጥተው ወርቅ፣ ዕጣንና ከርቤ ያቀረቡ ሰዎች። ስለዚህ በከዋክብት ስለሚያምኑ እግዚአብሔርን አያውቁትም። የሚያውቁት ኮከብ ነው እና አባታቸው እንዲህ አይነት ኮከብ ሲወጣ ደግ ሰው ነውና ይሄንን ስጡት ብሏቸው ነበረ። ምን አይነት ኮከብ? ኮከቡ ደግሞ እመቤታችን ቅድስት ድንግል ማርያም ዛሬ የምናየው ምስለ ፍቁር ወልዳ ስዕል፣ ያን ስዕል በሰማይ ላይ ተስሎ አየውና ፈላስፋ ስለነበር በብረት ላይ ቀረጸላቸውና ልጆቹ ምን አላቸው? እንዲህ አይነት ኮከብ ከወጣ
ይቺ ሴት ለታቀፈችው ሕፃን ይሄን ውሰዱና ስጡት፣ ንጉሥ ነው፣ ደግ ሰው ነው አለ። በከዋክብት ስለሚመራመሩ ስለዚህ በሚያውቁት ኮከብ መራቸው እና በዚያ በኮከብ እየተመሩ መጡ። 2 ዓመት ኢየሩሳሌም ከተማ ሲገቡ ይመራቸው የነበረው ኮከብ ምን አለ? ጠፋ። ወዴት ይሄዱ አሁን? ስለዚህ ነገስታት ናቸው። 30,000 ሰራዊት አስከትለዋል። በነገስታት ፕሮቶኮል ወደ ቤተ መንግስት ሄዱ። ወደ ቤተ መንግስት ሄዱና አይቴ ሃሎ ንጉሥ አይሁድ ዘተወልደ፣ የተወለደው የአይሁድ ንጉሥ ወዴት አለ አሉ። በማቴዎስ ወንጌል ምዕራፍ 2 ላይ ነው። እስኪ በሉት የተወለደው የአይሁድ ንጉሥ ወዴት አለ? አያችሁ ቤተክርስቲያን የተወለደ እንጂ ያልተፈጠረ አልምንለው። እነሱም ያሉት ወደ የተወለደው በጣም ይገረማሉ። በእውነት ቅዱስ ኤፍሬም ይገረማል። ለመሆኑ ንጉሥ ሆኖ ይወለዳል ይላል። ከተወለደ በኋላ አቅሙ ታይቶ፣ ጥበቡ ታይቶ፣ እውቀቱ ታይቶ፣ ባህሪው ታይቶ ይሾማል እንጂ እንደው ለንጉሥነት ተብሎ የሚወለድ የት አለ? ጌታችን ግን ቅድመ ዓለምም ንጉሥ ነው። ዓለምን ማሳለፈው እግዚአብሔር እሱ ንጉሥ ሆኖ ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል በቀራንዮ መድኃኒትን ያደረገ መድኃኒት የሆነ ኢየሱስ ክርስቶስ መድኃኔ ዓለም ንጉሥ ነው። ክብረ ምስጋና ለእርሱ ይሆንልን። አያችሁ ይሄ ተገልጦላቸው ምን አሉ? የተወለደው የአይሁድ ንጉሥ ወዴት አለ ብሎ መጡ። በጣም ይገርማል ድፍረታቸው። ይሄን የሚሉት እኮ ለንጉሡ ነው። አሁን ከኛ መካከል አንዱ ቤተ መንግስት ሄዶ የተወለደው ጠቅላይ ሚኒስትር የት አለ ቢል ምን ይጠብቀዋል? እስራት አይደል? ይታወቃል። እነዚህ ሰዎች ግን ገብተው የተወለደው የአይሁድ ንጉሥ ወዴት ነው አሉ። በተስፋ በጥማት ንጉሥ እያለ ንጉሥ ጥየቃ። ንጉሡን እኮ ነው የሚያናግሩት። ያን ጊዜ ሄሮድስ ፈራ ይላል። ምን አለ? ምን አስፈራው የሚለውን ቅዱሳን ጻፎች ተረጉም ይላል። ሄሮድስ የተሾመ እንጂ የተወለደ አይደለም። ያ ማለት በዘሩ አይሁዳዊ አይደለም፣ ዜግነቱ አይሁዳዊ አይደለም፣ ሮማዊ ነው። የሮም ቀኝ ገዢዎች ናቸው ሄሮድስን የሾሙት። ስለዚህ ያስፈራው ምንድነው? አይሁዳውያን ከወገናቸው ንጉሥ ከመጣ ለኛ አይታዘዙም፣ አይገብሩም፣ እነሱን ነፃ የሚያወጣ ንጉሥ መጥቷል ማለት ነው ብሎ ፈራ። ፈርቶም ግን ምንም አላለም። እነሱን አዳራሽ አስቀመጠና በእልፍኝ ገብቶ ጸሐፍት ፈሪሳውያንን አይሁድን ጠየቃቸው። ለመሆኑ ንጉሥ ይወለዳል የሚል እንደው ትንቢት አለ ሰምታችኋል አላቸው። አይሁድ ምን አሉ? አዎ በቤተልሔም ነው አሉት። በየት ነው? ስለዚህ ሰብአ ሰገልን ጠራና ሄሮድስ ምን አለ? የሚወለደው በቤተልሔም ነው አላቸው። በየት ነው? ልብ በሉ። አይሁድ ለሰብአ ሰገል የሚወለድበትን ቦታ ነግረዋል አልነገሩም? እነሱ ሄደዋል። እንዲህ ከመሆን እግዚአብሔር ይሰውራል። ለሌሎቹ መጠቆም፣ እኛ ግን ምን አለ ማለት ለመሄድ። እንደው ይሄንን ከአገልግሎት ጋር ያገናኘዋል ቅዱስ ዮሐንስ አፈወርቅ። ሌሎቹ የሚድኑበትን ወንጌል እየሰበከ ራሱ የማይድን ምናምን ያገልጋል። እንዲህ ከመሆን ይሰውራል። እያችሁ እነዚህ በጣም በሚገርም ሁኔታ ይገልጣቸዋል። የመንገድ ዳር ምልክቶች ናቸው ይላቸዋል። ሰምታችሁኛል? የመንገድ ዳር ምልክቶች እንግዲህ በመንገድ ዳር ስንሄድ ታፔላ አይደለ? ጠቋሚ ወደዚህ ታጠፍ፣ እንዲህ ሂድ፣ የኛ ኪሎ ሜትር ቀርቷል እያለ መንገዱን ይጠቆማል። እሱ ግን ከዛች ቦታ እንደገለገለ አይቶት አያውቅም። አሁን ከዚህ ወደ 4 ኪሎ ስንል የኛ ኪሎ ሜትር ቀርቷል። እሱ ግን 4 ኪሎ ነው ያውቀዋል። ሌሎቹን ይመራል፣ እሱ ግን አይሄድም አይደለም። አይሁድም የመንገድ ዳር ምልክቶች ናቸው ይላቸዋል። ሌሎቹን ጠቆሙ፣ ለሌሎቹ አሳዩ። እነሱ ግን ምን አላሉ? አልሄዱም፣ አላገኙትም። ሰብአ ሰገል ሄዱ፣ ክርስቶስን አገኙት፣ ደስ አላቸው፣ ሰገሩለት፣ ወርቅ ዕጣን። እንደው በሌላ ጎዳና ወደ ሀገራቸው ተመለሱ እኮ ነው የሚለው አይደለም። ሰብአ ሰገልን በሌላ ምን ይሄ ሌላ ጎዳና ምንድን ነው? በራሱ ሌላ ጎዳና ማለት እኮ ሌላ እምነት ነው። ሌላ ምንድን ነው? ሲመጡ ምን እያሉ ነው የመጡት? የተወለደው የአይሁድ ንጉሥ፣ ሲመለሱስ አምላክን አገኘ ነው እያሉ እኮ ነው የሄዱት አይደለም። ንጉሥ ፈልጎ መጥቶ አምላክን አግኝቶ የሚሄድ ክብረ ምስጋና ለእግዚአብሔር ይሁንልን። ሌላ እምነት ተጨምሮላቸው እምነታቸው ጸንቶላቸው ነው የተመለሱት። አይሁድ ግን የመንገድ ዳር ምልክቶች ስለሆኑ ዛሬም ድረስ ሌሎቹን ጠቁመዋል፣ እነሱ ግን እዚያው ቦታ ናቸው። ይቀጥልና የኖህ መርከብ ሰራተኞች ናቸው ይላቸዋል። የማን መርከብ? ኖህ የዳነባትን መርከብ ለብቻው አልሰራትም። ከጠፉት ሰዎች መካከል በጣም በርካቶች ተሳትፈዋል። ብዙ መሐንዲሶች ነበሩ። የኖህ መርከብ ስትሰራ አገዙት፣ እንጨት አቀበሉት፣ ምስማር አቀበሉት፣
መርከብ እንድትሆን ከረዱት በኋላ መርከብ ወደ መርከቧ ነው ሲገባ እነሱ ሳይገቡ ቀሩ። በቃ አግዘውት እነሱ ጠፉ። እንዲህ ከመሆን እግዚአብሔር ይሰውራል። ዛሬም ክርስትና ሕይወታችን ለሌሎች መብራት ብርሃን፣ ለሌሎች ምልክት አርአያ አብነት ሆነን እኛ ካልጸደቅን እኛ ካልቀረብን ምን ዋጋ ነው? ንስሐ ግቡ ብለን እኛ ንስሐ ካልገባን፣ ስጋውን ደግሞ ተቀበሉ እኛ ካልተቀበል፣ ታረቁ ብለን እኛ ካልታረቅን፣ በትህትና ለሌሎች ለዚያ እኮ ነው ቅዱስ ጳውሎስ ሌሎችን ከሰበኩ በኋላ እኔ ራሴ የተጣልሁ እንዳልሆን ጸልዩልኛል። እኔ ራሴ ምን እንዳልሆን የተጣልሁ እንዳልሆን። ስለዚህ አይሁድ ለመቀበል እንቅፋት የሆናቸው ድሃ በሆኖ ነው። ክርስቶስ ድሃ ሆኖ መገለጡ ከድሆች መንደር ያው ካያችሁት እድገቱ ገሊላ ነው ሁሉም አይደለም። ለምሳሌ ሊጠመቅ የተነሳው ከየት ነው? አቢሃ መጻ እግዚእ ኢየሱስ እንገሊላ ሀበ ዮርዳኖስ ከመ ይጠመቅ ሀበ ዮሐንስ። ያን ጊዜ ጌታ ኢየሱስ ከዮርዳኖስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ከየት? ከገሊላ። ለበዓል የሚነሳው ከገሊላ ነው። የተጸነሰው ሰውታችሁ የተጸነሰው ቤት ነው። ያን ጊዜ ቅዱስ ገብርኤል ናዝሬት ገሊላ ወደምትባል ወደ አንዲት መንደር ተላከ አይደል? ቢለው ናዝሬት ምን የተጸነሰው በገሊላ ነው። ያደገው በገሊላ ነው። ያረገው በገሊላ ነው። ስለዚህ ምንም እንደው ሊቀበሉት አልቻሉም። ትዝ ካላችሁ በዮሐንስ ወንጌል ላይ ኒቆዲሞስን ታስታውሳላችሁ አይደል? ኒቆዲሞስ ሌሊት ተምሮ የክርስቶስን የባሕርይ አምላክነት ገብቶታል፣ አውቋል። እና አይሁድ በሸንጎ ተሰበሰቡና ምን አሉ? ይሄ ሰው ህዝቡን እያሳተ ስለሆነ ታስሮ ይቅረባሉ። ታስሮ ምን ይበል? ይቅረባሉ። አጸደቁ። ለወታደሮች አመራር ተሰጠ። ሄዳችሁ አስራችሁ ይዛችሁ ተብሎ ተላኩ። እና ወታደሮቹ ሄዱ። በዮሐንስ ወንጌል ምዕራፍ 7 ላይ ታሪኩ አለ። ሄዱ። ሲሄዱ ክርስቶስ ያስተምራል። እንዲህ አይነት ጉባኤ ዘርግቶ ያስተምራል። እና የሚያስተምረው ትምህርት ደግሞ አስደናቂ ነው። ጥቂት ጊዜ አለ ታዩኛላችሁ፣ ደግሞ ሌላ ጥቂት ጊዜ አለ ታዩኝም እያለ ያስተምራል። በትምህርቱ ተማርከው እሰሩና ነው የተባሉ ወታደሮች ቁጭ ብለው ሲማሩ አሉ። በኋላ በሰላም ሂዱ ብሎ ሲያሰናብት እነሱም ገመዳቸውን ጠቅልለው ወደ ሄዱና ይዛችሁ ነው የተባሉትን ትዝ ያላቸው ሸንጎ ፊት ሲቀርቡ ነበር። የታለ ያመጣችሁት አሏቸው። ረበናቱ በእውነት አሉ እነዛ ወታደሮች፣ እንዲያው ከተፈጠርን ጀምሮ እንዲህ አይነት አስተማሪ አይተን አናውቅም አሉ። እና እነሱ ምን አሏቸው? እናንተም የሱ ደቀ መዛሙርት ናችሁና አሏቸው። እና በጣም ተናደዱ። ይህን ሕዝብ ቁጭ ብሎ የሚሰማው ይህ ሕዝብ የተረገመ ይሁን ብለው ሲረግሙ ኒቆዲሞስ ጥያቄ አነሳ። አለቃ ነው። በእውነት ሕጋችን ምን ይላል አላቸው። ወንጀል እንደሰራ ሳይገኝበት ከአንደበቱ ሳይጠየቅ ሳይመሰከርበት እንዲሁ ዝም ብሎ ይታሰር ይላል ሕጉ ምን ይላል አላቸው። ያኔ ምን አሉ? አንተም ደግሞ ከገሊላ ነህን አሉት። ከየት ነህ? ከገሊላ። እንግዲህ ገሊላ የተናቀች ነው። ከገሊላ ነህ በል ነቢይ ከገሊላ እንደማይነሳ በመጽሐፍ መርምርና ደረስበት አሉት። ነቢይ ከየት እንደማይነሳ? ከገሊላ። ክርስቶስ የተነሳው ከየት ነው? ይሄ አዲሱ ስልት ነው። በቃ ዲያብሎስ ለዚያ እኮ ነው ወበከመ ተሃባ ሰይጣን በጉሉት ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮ ተቃለ እግዚአብሔር በዘመዴነ። ሰይጣን በተንኮሉ በእኛ ሥጋ ተሰውሮ ድል በእባብ ሥጋ እኛን ድል ያደረገ በእባብ ሥጋ ተሰውሮ ነው። ሰይጣን በእባብ ሥጋ ተሰውሮ እኛን ድል ያደረገን ክርስቶስን በእኛ ሥጋ ተሰውሮ ዲያብሎስን ስራ ለሰሪው እሾህ ለአጣሪው ክብር ምስጋና ለእግዚአብሔር ይሁንልን።